ሰላም ቤተሰቦች እንዴት ከረማችሁ? ሳምንቱ እንዴት አለፈ? አሪፍ እንደሆነ ተስፋ አደርጋለሁ። ዛሬ የምንገኘው ዞማ ቤተ መዘክር ነው። ዞማ ቤተ መዘክር ውስጥ ምን አለ፣ ምን አሪፍ ነገሮች አሉ የሚሉትን አብረን ገብተን እናያለን። ወደ ውስጥ አብረን እንግባ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እንሂድ። ግቢው በጣም ነው የሚያምረው። እንደምታዩት ያሉት የአበባ ማስቀመጫዎች ራሱ እነሱ ሎጎ ካደረጉት ምልክት ጋር የተያያዘ እንዳለ ቢራቢሮ አለች። ቢራቢሮ ከመወለዷ በፊት የትል ቅርጽ ይዛ ያለች አለ። ቤቱ የተሰራው በጭቃ ነው። በጭቃ ከመሰራቱ ደግሞ ባሻገር ግድግዳው ላይ የግዕዝ ጽሑፎች አሉበት ማለት ነው። በጣም ነው የሚያምረው እና እያንዳንዷ ነገር ዲቴል የተሰራች እያንዳንዱ እንግዲህ ግዕዝ ድሮ ሁላችንም ቄስ ትምህርት ቤት እንማር ነበረ። አሁን ምናልባት ካልጠፋብን በስተቀር እንጂ በጣም ነው የሚያማምሩት። አርቲስቲክ በሆነ መንገድ ነው የተሰሩት። ጭቃ ቤት በእንደዚህ አይነት ደረጃ ይሰራል ብሎ ማሰብ ከባድ ነው። ይሄ የሐሳቡ አመንጭም ሐሳቡን ደግሞ መሬት ላይ ያወረደውም ሊመሰገን ይገባል። በቃ ሌላ ታሪክ ነው የሰጡት። የምር ጭቃ ቤት አይመስልም ማለት ነው። በዚህ ጋርም እንደምታዩት በጣም ነው የሚያምረው። እዚህ ጋር የዞማ ቤተ መዘክር ሎጎ ነው የሰሯት በጭቃ ራሱ ማለት ነው እና በጣም ያምራል። ሌላው እዚህ ጋር እንግዲህ አንድ ፓርክ ላይ አስፈላጊ የሆነ ነገር ያው መቼም መጸዳጃ ቤት ነው። እዚህ ጋር የምታዩት ግን መጸዳጃ ቤት አይመስልም። እንደነገርኳችሁ በጭቃ የተሰራው አርት ሌላ ነገር ነው የሚያስመስለው። እኔ እንደውም እዚህ ጋር መስታወት ያለውን ነገር ሳይ ስቱዲዮ ድምጽ መቅጃ ስቱዲዮ መስሎኝ ነበር ማለት ነው። ግን በቃ በጣም ነው የሚያምረው። እዛ ላይ ደግሞ በሁለት ግለሰቦች እንደዚህ አይነት ነገር መስራት ራሱ መሰጠትን የሚፈልግ ነገር ይመስለኛል። እንቀጥል እስኪ። የተሰራው ነገር ግቢው ላይ በጣም ያምራል። ጭቃ እስከማይመስል ድረስ ነው አርቱን የተጠበቡበት ማለት ነው። ጭቃ በእንደዚህ አይነት መንገድ አርት ይሆናል እስክትሉ ድረስ እዚህ ጋርም እንደምታዩት የእጅ አሻራ ነገር ነው የሚመስለው። ግን መጀመሪያም የለውም መጨረሻም የለውም። በቃ ጭቃ በዚህ አይነት ደረጃ አርት ይሆናል ብሎ ማሰብ ይከብዳል። በጣም ያምራል። ግቢውን እኔ በጣም ነው የወደድኩት። መታችሁ ይጥናል። አንዳንድ ጊዜ ካሜራ ላይ በአይን የምታዩትን ነገር በካሜራ ለማስረዳት በጣም ይከብዳል እና በአይን መታችሁ ስታዩት ነው ሪል መሆኑን የምታውቁት ማለት ነው። በአይን የምታዩትን ነገር በካሜራ ማስቀመጥ አስቸጋሪ። እዚህ ጋር ደግሞ እንግዲህ እንደምንመለከተው ይሄ ተርታ እንዳለ ጥንቸሎች አሏቸው። ጥንቸሎች ናቸው ግን ከተደበቁ አይወጡም መሰለኝ። ያው የሚታያችሁ ከሆነ ጠጋ ብለህ ታሳየልናለህ ካሜራሙ። ጥንቸሎች በጣም ነው የምታምረው። አንተ በቃ ለጥ ነው። ጎመኗን ትበላለች። ለጥ ነው። ብቸኛ ነች እንደ አንተ። በጣም ደስ ይላል። ቤታቸውም ምርጥ ነው። አሪፍ ተደርጎ ነው የተሰራላቸው። እንቀጥል እንግዲህ። በግራም በቀኝም አረንጓዴ ነገር እያያችሁ በዛ ላይ ደግሞ የሚሸቱት ሽታዎች አሪቲ ነው፣ ዳማከሴ ነው፣ ጠጅ ሳር አላቸው። በጣም ደስ የሚል ግቢ ነው። በቃ ናቹራል የሆነ ግቢ ነው። በጣም ነው የሚያምረው። እዚህ ጋር እንደምታዩት የሙዝ ዛፍ ነው። አየህ፣ የሙዝ ኮባ ነው። ግራ ነው የሚያጋባኝ የእንሰት ኮባና የሙዝ ኮባ። የሚያማምሩ ናቹራል የሆኑ ነገሮች ናቸው ያሉት። ወደዚህ ጋር ደግሞ ስንመጣ እዚህ ጋር ቅድም እንዳሳየኋችሁ ልጆች ግቢው ከፓርክነት በዘለለ ከመናፈሻነት በዘለለ ደግሞ ትምህርት ቤት አለ፣ የራሱ ትምህርት ቤት ማለት ነው። እና ተማሪዎቹን እዚህ ጋር ያመጡና የተለያዩ የእጅ ስራ፣ የወረቀት ስራ እዚህ ጋር ደግሞ እንደምታዩት አፈር ያደርጉና በኮዳ አድርገው የፈለጉትን ከግቢ ውስጥ አትክልት መርጠው ከአትክልት ውስጥ አሁን እዚህ ጋር የጥብስ ቅጠል አለ፣ ምች መድኃኒት አለ፣ ዳማከሴ አለ፣ አበቦች አሉ። የተለያዩ ተክሎችን እንዲተክሉ ያደርጓቸዋል በእጃቸው ማለት ነው። ከዛ በተጨማሪ ደግሞ እዚህ ጋር ጥራጥሬዎችን አይ ቲንክ እኛ ድሮም ትምህርት ቤት እንደዚህ እንሰራ ነበር።
እንደዛ እያሰሯቸው ግቢውን በተቻለ መጠን ውብ አድርገውታል ማለት ነው። ወደዚህ ጋርም ስንሄድ ይሄ እዚህ ጋር የምትመለከቱት ደግሞ አራት ማዕዘን ሳጥን ተደርጎ የተሰራው የአንዱ ክፍል ፕሮጀክት ነው ማለት ነው። ወይም ብርቱካንማ ወይ ቢጫው የአንዱ ክፍል ነው። ተማሪዎቹ በጋራ የሆኑና ፕሮጀክት ነው። ከዘር ጀምሮ ዘሩን ይተክላሉ፣ ይኮተኩታሉ፣ ውሃ ያጠጣሉ፣ የተለያዩ ነገር እያደረጉ አትክልቶችን ያሳድጋሉ ማለት ነው። ካሳደጉ በኋላ ደግሞ በአራት ተርም አላቸው። በየ4 ተርሙ ለአስተማሪዎቻቸው ይሸጣሉ፣ ለቤተሰብ ይሸጣሉ፣ እንዲሁም መናፈሻው ስለመጣ ሰው በአጠቃላይ ይሸጣሉ። በጣም አሪፍ ፕሮጀክት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ከዛ በተለየ የአበሻ ዶሮ አላቸው። የአበሻ ዶሮ እንደዚህ በእንትን ግን አንድ ወንድ ነው ያለው። አንድ ወንድ ነው። ወደ 6 ሴት ዶሮዎች አሉ ማለት ነው። አንተ ይውላ ምን ያደርግልሃል? አንድ አይበቃህም? በጣም የሚያምር ግቢ ነው። በዚህ ግቢ ውስጥ መማር ታዲያ ምን ያህል እንግዲህ አስቡት ምን ያህል እንደሚያምር። ኩኩ ግን ታዝብሃለች። ይውላ ቺክ ለብቻ። ከዛ በተጨማሪ ደግሞ ግቢው ትንሽ ተለቅ ስለሚል ማለት ነው ፓርክ ውስጥ ስትዟዟሩ አረፍ ብላችሁ ማንበብ ከፈለጋችሁ፣ አረፍ ብላችሁ ንፋስ መውሰድ ከፈለጋችሁ እንደዚህ አይነት መቀመጫዎች አሉት በየቦታው። በጣም የሚያምር ግቢ ነው። እኔ ወድጄዋለሁ። አረንጓዴ ነገር፣ ጸጥታ፣ ሰላም ለምትወዱ ሰዎች ሰጀስት አደርጋችኋለሁ። መታችሁ እንደምትዝናኑ ደግሞ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ሌላው ፋሚሊያን እዚህ ጋር እንግዲህ ኤሊዎች አሉ። እዚህ እንደውም ብዙ ናቸው ያሉት ማለት ነው። 2 ትልልቆች አሉ። እዛ ጋር 2 አነስ ያሉ፣ እዛ ጋር በጣም 2 ትንንሾች አሉ። እቺ አንተ እንዴት እንደምትበላያ በጣም ነው የሚያምሩት። እዚህ ጋር እንደውም በጣም ታጥሮላቸው ወደ ሌላ ቦታ ሄደውም እንዳይጠፉ ጥር ነገር አድርገውላቸው ለእይታም በጣም አሪፍ ነገር ነው። በጣም ያምራል። ኤሊ አንቺ ቀርፋፋ ነች ብለው ያሙሻል ታውቂያለሽ? እና አለብሽ አንቺ። እንግዲህ ግቢው ላይ ዞር ስትሉ ሌላው የምታዩት ነገር ይሄ የጉድጓድ ውሃ ነው። የጉድጓድ ውሃውን ይመስለኛል ለአትክልቶቹ ለግቢው የሚጠቀሙት። ለዛም ነው ለካ አረንጓዴ የሆነው። እዚች ጋር ደግሞ አበባ የሚተክሉባት ቦታ አለቻቸው። እቺን አበባ መትኪያ በሸክላ እያደረጉ አበባዎችን ይተክላሉ እና ለተለያዩ ቦታዎች ማሳመሪያ ያውሏቸዋል ማለት ነው። በጣም ነው የሚያምረው። አረንጓዴ ነው ግቢ። እቺን ነገር አንድ ቢሰጡኝ ራሱ ለኔ አሪፍ ነው። ማስታወሻ ግቢ ላይ ያደርጋት ነበረ። በጣም ያምራል። ይኸው ጌሾ አላቸው። ግቢው በጣም በቃ በአረንጓዴ ነገር የተባረከ ነው። በዛ ላይ ደግሞ ደስ የሚለው ነገር በሁለት መልካም ፈቃደኛ ግለሰቦች ነው ግቢው እንደዚህ ያማረው ማለት ነው። አንዳንድ ነገሮች በጣም ቀላል ሊመስሉ ይችላሉ። አሁን ኮባ ቀላል ሊመስል ይችላል። ምች፣ መድኃኒት፣ ዳማከሴ፣ ጤና አዳም ቀላል ሊመስሉ ይችላሉ። ግን በእንደዚህ አይነት መንገድ ኦርጋናይዝድ ተደርገው እንደ መናፈሻ ሆነው በሚያምር መልኩ ደግሞ ሲቀመጡ በጣም ነው የሚያምሩት። ከምንም በላይ ቀዝቃዛ ነው ግቢው፣ አረንጓዴ ነው። በጣም ነው የሚያምረው። በጣም እዚህ ጋር ደግሞ ሰው ሰራሽ ወንዞች አሉ። በቃ ሪል ጫካ ነው የሚመስለው። በጣም ያምራል። ግራ ቀኝ። ሌላ እዚህ ጋር ቡና ተክሎች እንግዲህ በጣም ብዙ አላቸው። ሎሚ አለ፣ እዛ ጋር የሚታያችሁ ከሆነ ሎሚ አለ። የተለያዩ ፍራፍሬዎች አሉ። ብርቱካን አለ። እዚህ ጋርም እንግዲህ ወንዝ ነገር ነች፣ ሰው ሰራሽ ወንዝ ነች። በጣም የሚያማምሩ ናቸው። ሎሚ አላቸው፣ ቡና አለ፣ ብርቱካን አለ። የተለያዩ ፍራፍሬዎች፣ አትክልቶች አሉ። ከዛ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ፍትሉና የጀበና ቡና አላቸው፣ የማሽን ቡና አላቸው። የካፌ አገልግሎት ይሰጣሉ። ኩኪሶች፣ ፋስት ፉዶች አላቸው። ጁስ አለ። ናይስ። ይህን የመሰለ ጫካ ውስጥ ቁጭ ብላችሁ ቡና እየጠጣችሁ ማንበብ ትችላላችሁ። ከራሳችሁ ጋር ማውራት ትችላላችሁ። ሰብሰብ ብላችሁ መታችሁ ደግሞ በግሩፕ የሚያምር ጊዜ ማሳለፍ ትችላላችሁ።
ሌላ እንግዲህ ደግሞ ተመልካቾቻችን በዞማ ቤተ መዘክር አንድ ሱቅ አለች። እቺ ሱቅ ላይ ምን አለ፣ ምን አገልግሎት አለ፣ ምን ይገኛል የሚለውን ወደ ውስጥ ገብተን አሳያችኋለሁ። ይህ ሱቅ ለየት የሚያደርገው ነገር ምንድነው? አጠቃላይ እዚህ ቤት ውስጥ ያሉ እቃዎች የሀገር ውስጥ ምርት ናቸው። ይህን የሀገር ውስጥ ምርት ይሄ ዞማ ድርጅት ከተለያዩ ቦታዎች ይሰበስብና እዚህ ለሽያጭ ያቀርባቸዋል ማለት ነው። እያንዳንዱ ነገር እዚህ ጋር እንደምታዩት የሴቶች ቦርሳ አለ። ዋው! እዚህ ጋር ችርጥም አለ እንደምታዩት። እዚህ ጋር ስከርቦች አሉ፣ የተለያዩ ቦርሳዎች አሉ፣ ባጎች አሉ። እዚህ ጋር የሴቶች ልብሶች አሉ። የተለያዩ ነገሮች እዚህ ጋር ያሉትን ነገሮች በአጠቃላይ የሀገር ውስጥ ምርት ሆነው ከሀገር ውስጥ በመሰብሰብ እዚህ ጋር ለሽያጭ ያቀርቡታል ማለት ነው። እዚህ ጋር በሀገር ውስጥ የተመረቱም ሻምፖ፣ ኮንዲሽነሮች አሉ። ለቤት ውስጥ አገልግሎት የሚውሉ እቃዎች አሉ። በጣም የሚያምር ነገር አለ። እዚህ ጋር የራስጌ መብራት አለ። እዚህ ጋር እንግዲህ በተለያዩ የክፍያ አማራጮች ገዝታችሁ ለቤታችሁ ማስታወሻ መውሰድ ትችላላችሁ ማለት ነው። በጣም የሚያምር ነገር ነው ያለው። እዚህ ጋር የምትመለከቱት ደግሞ ጋቢ አለ። ይህም ጋቢ ዞማ በራሱ ሎጎ የሚያመርተው ጋቢ ነው ማለት ነው። እና የሚያማምሩ ነገሮች ናቸው ያሉት። ዘንቢሎች አሉ እዚህ ጋር የምታዩት ያማምራሉ። እዚህ ጋር ይኸው ሻምፖ አለ፣ ኮንዲሽነር አለ፣ የሀገር ውስጥ ምርት። ፋሚሊያን ዞማ ቤተ መዘክር የነበረን ቆይታ ይህን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ማሳያችሁ ቦታ ድረስ እየመጣችሁ እንደምትዝናኑ ተስፋ አደርጋለሁ። በጣም የሚያማምሩ አሪፍ ቦታዎች ለእናንተ የሚሆኑ ቦታዎችን መረጥ አድርጌ ያቀርብላችኋለሁ። ዞማ የሚገኘው መካኒሳ አቦ ቤተክርስቲያን ጀርባ 50 ሜትር ገባ ብሎ ነው። መታችሁ ዘናፈታ እንደምትሉበት ተስፋ አደርጋለሁ። በተለይ ጸጥታ የምትወዱ ሰዎች፣ አረንጓዴ ነገር የሚመቻችሁ፣ ተፈጥሮን እያያችሁ መዝናናት የሚመቻችሁ ሰዎች ቦታው ለእናንተ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።